አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንዶች እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ። ቪዲዮ እየሰራሁ አይደለም እና በጣም ይቅርታ፣ በጣም ቆይቻለሁ እና አቋርጣኝ ነው እና ይቅርታ ልክስ ጀምረው ደግሞ እና ቪዲዮ እየሰራሁ አይደለም፣ ብዙ እየተመቸኝ አይደለም፣ ለዛ ነው እና በዚህ አጋጣሚ ይቅርታ። ብዙዎቻችሁ ሀገር አሳይን ትላላችሁ እና አይመችም። ለዛ ነው በጣም ከሰው ጋር ናለሁ፣ ግን ብዙ አልወጣም። ከስንት አንዴ አክስቴ ጋር እሄዳለሁ እና ለዛ ነው ኢንሻአላህ በሰፊው አሳያችኋለሁ ማለት ነው። እና ስለምታበረታቱኝ ዶርኩመንት ለምሰጡ ሁላችሁም ከልብ አድርጌ አመሰግናለሁ። አላህ ያክብርልኝ። ቪዲዮ ለመስራት ስለማይመች ነው። በዚህ አጋጣሚ ይቅርታ ሁላችሁም። ለዛ ነው ማለት ነው። ኢንሻአላህ በሰፊ እሰራለሁ ብዬ አስባለሁ። አንዳንዴ ቀዝቀዝተኛ አይመችም እና ታውቃላችሁ ብዬ አስባለሁ እና አሳያችኋለሁ ብዬ አስባለሁ እና ወሬ አላብዛባችሁ። ዛሬ የመጣሁበት አዲስ አረብ ሀገር ለምትሄዱ ሸቃሎች ነው ማለት ነው እና ይህ በምስሉ ላይ የምትመለከቱ ብዙ ጊዜ ቲክቶክ ላይ ሲዘወር አያታለሁኝ እና በድብቅ ካሜራ ብዙዎች ይከታተላሉ። አንዳንዶቹ ካሜራን ቢኖር ምን ቼክ የማያደርጉ አሉ። አሁን ከዚህ በፊት የነበርኩበት ሽንት ቤት ብቻ ሲቀረው ነው ሁሉም ቦታ ካሜራ የነበረው። ግን ምን መስሎ አይታየኝም። ውስጤ ብቻ ንጹህ ይሁን እንጂ ሌላው ነገር ትርፍ ነው። ልቤ ብቻ ንጹህ ይሁን ምንም መስሎ አይታየኝም ማለት ነው። አንዳንዶቹ አዲስ ስትሄዱ ብዙ ነገር ጋር ትገባላችሁ። የቋንቋም ችግር ይኖራል እና ብዙዎቻችን ቋንቋ እስከምንለምድ ብዙ ነገሮችን እንዳፍራለን አንጠይቅም እና በፍራቻም ያው ብዙ ጊዜ እዚህ ስደት መጥተን ስንሄድ አዲስ ለሚመጡት ለሚሄዱት በቃ አትፍሩ፣ በቃ ኮንፈርት እንዲሰማቸው በቃ ምን መፍራት እንዳለባቸው ምን መፍራት እንደሌለባቸው ብናስተምር ባይ ነኝ። ለምን አይከፈልበትም እንደ ሀሳብ ብንሰጣቸው ባይ ነኝ። ግን አንዳንዶቹ እንዲህ ስደት መጥተው ሲሄዱ አዲስ ለሚመጣው እንደዚህ ናቸው እንደዚህ ናቸው እንደዚህ ናቸው ልንል እንችላለን። አልሐምዱሊላህ ሁሉም የማያልፍ ነገር የለም እና ቋንቋ ቀስ በቀስ ይለመዳል። ማለት መፍራት የሌለብን ነገር ብናስተምር ባይ ነኝ። ለምን ብዙዎች ይጠቀሙበታል ባይ ነኝ። አሁን ቢርባችሁ እንኳን ራበኝ ብላችሁ ለመጠየቅ እንትን ትላላችሁ፣ ትፈራላችሁ። እንፈራለን ባይ ነኝ። ቃላት አጠቃቀም ይቅርታ እና ያ ስለሆነ አዲስ ለምትሄዱት ባትፈሩ፣ በቃ የምታረጉት ነገር ደግሞ ግልጽ ብታረጉ እና ስርቆት ደግሞ በአላህም ዘንድ አልተወደደም እና ሀራም ነው። ከራባችሁ እንኳን ርቦኛል ብላችሁ መብታችሁ ነው መጠየቅ አለባችሁ። ምግብ የሌለበት ቤት እንኳን ቢሆን ወጥታችሁ መመገብ ትችላላችሁ። ያኔ የምትፈልጉት ነገር ማድረግ ትችላላችሁ። ያን ካላችሁ ማለት ነው። አንቺ በምስሉ ላይ በምትመለከቷት ልጅ ገና አዲስ ህፃን ነገር ነች እና መንቆቅረብ አፏ ስደቅን ያየሁትኝ ቲክቶክ ላይ ማለት ነው። እና ያ ስለሆነ በቃ በአንዱ የመጣ ሁሉም ማህበሮች በአንድ ነው የሚጠሩት ማለት ነው። አንዱ ባላደረገው ሌላው ይወቀስበታል፣ ሁሉንም ነው የሚወቀስበት እና ያ ስለሆነ የምታረጉት ነገር ግልጽ በቃ ሳትፈሩ ቢያኝ በኮንፊደንስ መጠየቅ አለባቸው። ያው እነሱ ሲያዟችሁ በቃ ሁሉንም ነው የሚያዛቸው አይደል? እና ያ ስለሆነ እናንተም ደግሞ የምትፈልጉትን እንደዛ በግልጽ መጠየቅ ነው ያለባችሁ። አንዳንዴ ስትፈሯቸው በቃ እሺ ስትሏቸው የፈራጃ ስሜት ይመስላችኋል እና እነሱ ሲያዛችሁ እንደማይፈሩም እናንተም ደግሞ ስትጠይቁ ፍራቻ መኖር የለባችሁም። ለአዲሶቹም ይሄን ምለው ማለት ነው። ግን የማያልፍ ነገር የለም። ሁሉም ነገር ቀስ በቀስ ያልፋል፣ ይለመዳል። ቋንቋ ደግሞ
እናንተ ኮንፊደንስ የፍራቻ እንትን ከሌለባችሁ ቶሎ ትለምዳላችሁ ብዬ አስባለሁኝ። እና በጣም ነው ያሳዘነችኝ ወላሂ። ሽንት ቤት ራሱ ያን በቃ በኮንፊደንስ መጠቀም አለባችሁ። አረቦች ደግሞ ሲፈሩ ወላሂ ነው የምላችሁ የመጀመሪያ ዘጋጭ። በቃ ከእናንተ በላይ ምንም በቃ ከእነሱ በላይ ምንም እንደሌለ ነው እንደዛ ነው የሚሰማቸው ፊት ስሰጧቸው። እና በቃ በኮንፊደንስ ለመስራት እንደሄዳችሁ በቃ ኮንፊደንስ ኖሯችሁ ሰርታችሁ ካችሁበት መጥባይ ነኝ ማለት ነው። ተብኝ አረብ ሀገር ያልኩ ይመስለኛል። አንዳንድ ሰው ቢስስ ነው የሆነ እንትን አይሰማቸውም እና ተሳቀቃለች እና ብቻ ለምንጃላ ከሰው ቤት ከተሰቃቀን ያወጣን ነው። ኢንሻአላ ሀሳብ የተሰረቀብን ላይ እና ምን ልላቸው ፈልጌ ነው በዚህ አጋጣሚ በቃ ሁሉም ነገር ግልጽ ብታደርጉ ማለት አንዳንዴ የሆነ የሚሰተሩ ነገሮች አሉ አይደል? ለሰው ብላችሁ ሳይሆን አላህን ፈርታችሁ ብትሰሩ ባይ ነኝ። ለምን እኔ ጋር የሆነ ነገር ደብቄ ባረግ አላህ ያየኛል። ደግሞ ነገ መገጣበት ነገር ስለሆነ ያ ስለሆነ ከምታረጉት ነገር አንዳንዴ ወላሂ ከኛ የማይጠበቅ ነገር ባናረግ ባይ ነኝ። ምግብ እንኳን ለመብላት በቃ መጠየቅ ነው ያለባችሁ። ለምን ለራሳችሁ ለነጻነታችሁ ስትሉ ማለት አሁን እቺ ልጅ ራሷ መልሷ በካሜራ ማየት አይቀርምና አረቦች ደግሞ እንዲህ ነገር ስታርጉ ወይ ቀጥታ ቢሮ ነው የሚወስዱት ወይ ያሳፍሯቸዋል ማለት ነው። ድንገት አንዳንዶቹ እንኳን ጠርተው እንኳን ይሄንን አድርገሻል ብሎ ሲያፋቁተሽ ያኔ ሲጠይቁሽ መናገር ነው ያለብን። እና አንዳንዴ ሰው ቤት ስንሆን ያው ፍሪ አንሆንም እና ብዙ ነገሮች ሊኖሩ ይችላል። ለምን እረዳለሁ እኔ ሰው ቤት ብዙ ሰዓት ስላየሁትም ከዚህ በፊትም ላይ ያወራለሁኝ እና የማያልፍ ነገር የለም ወላሂ ሰብር ካላችሁ ማለት ነው። እና አንዳንዴ ለምናደርገው ነገር አላህን ብቻ ፈርተን ብናደርግ ባይ ነኝ። ሌላው ነገር ተርፍ ነው እና ሰውን በመፍራት ሳይሆን ሰው በመሆን ታከብሮታላችሁ፣ ግን ፈጣሪም በመፍራት ባይ ነኝ ማለት ነው። በቃ ብታረጉት ነገር በቃ ከራባችሁ ብትጠየቁ እንኳን ርቦኝ በላሁኝ። ለምን ስራ ስለምንሰራ ደክመናል፣ አቅም ያዘናል። አልሐምዱሊላህ ግን በሀበሻ ብዙ ያኔ ሆድ ያለብን አይመስለኝም እና ለራሳችን አንሆንም ለሰው ነው የምንኖረው እና የሆነ የመሳቀቅ ነገር ሊኖር ይችላል ባይ ነኝ እና ያ ስለሆነ በቃ በሰዓታችሁ ምግባችሁን ውሃ መጠጣት ካለባችሁ በስነ ስርዓት ውሃ መጠጣት ግልጹ ማለት ነው። ግን አንዴ እንኳን በቃ ውሃ ስጠጡ እንኳን የማይወዱ አረቦች ሊኖሩ ይችላሉ እና እኔ ስላጋጠመኝ ነው ይሄን ልላችሁ ቻልኩትና አልሐምዱሊላህ ከሰው አንድ ሰቀቀን ወጥቻለሁኝና መጨረሻው አላህ ነው የሚያውቀው። እኔ ወላሂ ነው የምላችሁ ውሃ እንኳን ስጠጣ ስታይ ኩልሽ ወይ እንድትሽሩብኝ የተለኝ ነበር እና የሰው ቤት ሲባል በጣም ከባድ ስለሆነ ሁሉንም ነገር ዋጣ አርግታችሁ ለሄዳችሁበትን አላማ ለማሳካት ስትሉ ሁሉም ነገር ቻል አርግታችሁ ሀገራችሁን መጥታችሁ ተከብራችሁ እንደምትኖሩ እርግጠኛ ነኝ። ለምን ሁሉንም ነገር ቻል ካረጋችሁት ማለት ነው እና ያ ስለሆነ እንደዚህ አይነት ነገር ጸያፊ አይነት ነገር ባታረጉ ባይ ነኝ። አንዳንዴ ራሳችንን እናስከብራለን፣ ራሳችን እናስንቀው ራሳችንን እሱም በምናወራቸው ቃላቶች የቤተሰብ አሳልፎ ለሰው መስጠት ያያ ሲሆን ወላሂ የመጨረሻ ዝቃይ በቃ እንደ ችጋራም ነው የሚያስቧቸው እና ያ ስለሆነ ራሳቸው አስከብራቸው ከእንደዚህ አይነት አጸያፊ ስራ ብትወጡ ባይ ነኝ እና ራሳቸውን ነው የምትጎዱት ወላሂ። ብቻ አላህ ደግሞ ቀልብ ሰጥቷችሁ የምታርፉበት እንጀራ ከራሴም ጭምር የምናርፍበት ከሰው ቤት ስራ ከግርድና አላህ እንደሚያወጣን እርግጠኛ ነኝና ለዛሬ የነበረኝ ቪዲዮ ይሄንን ይመስላል። ለቤት አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ስለምታበረታቱ ስለምትሰጡን ኮመንት ሁላችሁም ከልብ አድርጌ አመሰግናለሁ። አላህ ያክብርልኝ።
በስደት ያላችሁ አላህ በዛ ማካናችሁ ያሙቃችሁ እያሉ